ሰላም ሰላም ውድ የቻናሌ ተከታታዮች እንዴት ሰነበታችሁ? በዛሬው ቪዲዮ አሪፍ ዜና ይዤላችሁ መጥቻለሁ። ጂሜል ተጠቃሚ ከሆናችሁ ይህን ቪዲዮ እስከመጨረሻው ማየት አለባችሁ። ብዙ ጊዜ ጂሜል ስንጠቀም አላስፈላጊ ቴክስቶች ወይም ተደጋጋሚ ዝም ብለው እየላኩ የሚረብሹን ዌብሳይቶች አሉ። እነዛን ዌብሳይቶች ማቆም እንድንችል አድርጎ አዲስ ፊቸር ጨምሮልናል ማለት ነው ጂሜል። እሱን ፊቸር አብረን እናያለን። በመጀመሪያ ጂሜላችንን እንከፍታለን ማለት ነው። ጂሜላችን ጋር እንደገባን እዚህ ጋር እንደምታዩት አሊባባ፣ አሊኤክስፕረስ እኔ በጣም ነው የሚጨቀጭቁኝ፣ ስልችት ነው የሚያደርጉኝ በተደጋጋሚ ጂሜል እየላኩ። ስለዚህ እነሱ ነው እኔ ማስቆም የምፈልገው። በቅድሚያ እዚህ ከላይ ጋር የምታዩትን 3 ነጥቧን አንድ ጊዜ ነካለሁኝ። ከዛ እዚህ ጋር ወደ ታች ጋር ስታወርዱት እዚህ ጋር ማኔጅ ሰብስክሪፕሽን የምትሏን አንድ ጊዜ ነካለሁ። ከዚህ ጋር እንደምታዩት ማኔጅ ማድረግ የምንፈልጋቸውን ያመጣልኛል። እነ ካንቫውን 10 እና ከዛ በላይ ኢሜል ልከዋል። እነዚህ እነ ጉግል ቲፕ፣ እነ ኖቲፊኬሽን፣ ኖ ሪፕላይ፣ እነ ኦኬኤክስ ምናምን፣ እነ ቲክቶክ። ስለዚህ እኔ እዚህ ጋር ቅድም ቸኩዬ አሊባባን አጥፍቼዋለሁኝ። አሁን ግን ከዚህ ጋር በተደጋጋሚ ካንቫ እየላከ ስለሚያስቸግረኝ ካንቫ ማጥፋት አለብኝ ማለት ነው። ስለዚህ እዚህ ጋር ካንቫን እዚህ ጋር የምታዩትን ሜሴጅ የምትመስለዋን አንድ ጊዜ ነካ እናደርጋለን። ከዛ ዱ ዩ ዋንት ቱ ስቶፕ ጌቲንግ ሜሴጅ ፍሮም ኦል ሊስት ፍሮም ካንቫ ይላል። ስለዚህ እኛ በደስታ ነው አንሰብስክራይብ ማድረግ እንፈልገው፣ አንሰብስክራይብ እንለዋለን ማለት ነው። ከዚህ በኋላ ማርኬቲንግ ኢንጌጅመንት ካንቫዎች አይረብሹንም ማለት ነው። እንደዚህ አድርገን በቀላሉ መገላገል እንችላለን። እችን ቀላል ሴቲንግ በማስተካከል እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለሌሎች ጥቅም አላችሁ ካሰባችሁ ሼር አድርጉት። ቸር ሰንብቱልኝ።